አንድ ደቂቃ ልጸልይላችሁ። በኮሜንት ሴክሽን እየገባችሁ አሜን እያላችሁ ይህንን ጸሎት ከኔ ጋር አብራችሁ ይጸልዩ። ዘፍጥረት ምዕራፍ 21 ቁጥር 1 ጀምሮ እግዚአብሔር ቃል እንዲህ ይላል። እግዚአብሔር እንደተናገረ ሳራን አሰባት አደረገላት ይላል። አንድ ጸሎት በዚህ ስክሪን እጸልይላችኋለሁ። በመላው ዓለም የምትገኙ እግዚአብሔር አምላክ የተናገራችሁንና ያወራችሁን ቃል የሚያስባችሁ ቀን፣ የሚያስባችሁ ወር፣ የሚያስባችሁ ሳምንት ይሁን። እግዚአብሔር ትዳራችሁን ያስብ። እግዚአብሔር ቤታችሁን ያስብ። እግዚአብሔር ትምህርታችሁን፣ አገልግሎታችሁን ያስብ። ይህ መጽሐፍ ቅዱስ እንደሚል እግዚአብሔር አምላክ ተናግሮ የሚዋሽ አምላክ አይደለም። እግዚአብሔር አምላክ በነገር ሁሉ እንዲያስባቸው አሁን እጸልያለሁ። ጌታ እግዚአብሔር አምላኬና አባቴ ሆይ በቤታቸውና በሕይወታቸው ላይ የገባህላቸው የተስፋ ቃል፣ የተናገርካቸው የኪዳን ቃል በዘገየባቸው ጉዳይ ላይ ዛሬ መታሰብ ይሁንላቸው። በጌታ በኢየሱስ ክርስቶስም ኑሯቸውን እንድታስብ እግዚአብሔር ስለ ጤናቸውን እንድታስብ እግዚአብሔር አምላኬና አባቴ በመውጣት በመግባታቸው መታሰብ እንዲሆናቸው እኔ እጸልያለሁ። የተዘጉ በሮች ይከፈቱላቸው፣ የተወሰዱ ምርኮች ይመለሱላቸው። ጌታ እግዚአብሔር ሆይ 70 ዓመት በተፈጸመ ጊዜ መጎብኘትንስ እጎበኛቸዋለሁ ብለህ እንደተናገር በዚህ ስክሪን እግዚአብሔር አንተ እንድታስባቸውና እንድትጎበኛቸው በምትወደው ልጅ በኢየሱስም ጸለይኩ። ጸሎቴን ስለሰማህ አመሰግናለሁ። በኢየሱስ ክርስቶስም አሜን። ሐምሌ 13 እና 14 በቄራ ጎፋ በምትገኘው ቤተፋጌ ዓለም አቀፍ ቤተክርስቲያን መካንነትና ጭንገፋን የመስበር 9ኛው ዙር ተዘጋጅቷል። የፊታችን ቅዳሜና እሁድ ሙሉ ቀን ይህንን ፕሮግራም እናደርጋለን። በዚህ ፕሮግራም ላይ መታችሁ እንድትሳተፉና እንድትገለገሉ በጌታ ፍቅር አሳስባችኋለሁ። በዚህ ፕሮግራም ላይ መጥቶ መሳተፍ ከቤቴል ቲቪ ስር ባሉ ስልኮች ደውለው ተመዝግባችሁ መምጣት ትችላላችሁ። በዚህ ዕለት የተዘጉ ማዕፀኖች፣ እነዚህ ደግሞ የተወሰዱብን ምርኮች፣ በጭንገፋ ውስጥ ያላችሁ፣ በስራ ጭንገፋ፣ በትምህርት ጭንገፋ፣ በትዳር ጭንገፋ፣ በልጅ ጭንገፋ ውስጥ ያላችሁ እግዚአብሔር ጭንገፋን የሚሰብርበት ቀናቶች ስለሆኑ መታችሁ ይህንን ኮንፈረንስ ተካፈሉ። የናዝሬቱ ኢየሱስ ያድናል፣ ይታደጋል። ተባረኩ።